እና በእንደዚህ አይነት ነገር እንዲቀየር አልፈልግም። ጓደኝነታችን እንዲበላሽ አልፈልግም ብዬ አላስረዳው። ትንሽ ይሆናል ግን ያ ነገር ከረፈደ በኋላ ያን ያለ ግዴታ ሀገር ልንሆን አንችልም አሁን እና እኔም እንደዛ እንዲሆን ነው የምፈልገው። ምክንያቱም እንደዚህ አይነት ነገር እንዲፈጠርም እንዲኖርም አልፈልግም። ጓደኝነታችን ግን በቃ እስከዛሬ ድረስ እንደነበረው እንዲቀጥል ነው የምፈልግ። ግዴታ እዛ መሆን ይቀጥል ደግሞ በቅርቡ ቀኛ ያሰውታል ታስታውሳለሽ? የለኝም ግን አሁን በቅርቡ ታስታውሳለሽ? ምክንያቱም እኔ የምፈልገው አንተ ትልቅ ደረጃ እንድትደርስ የተሻለ ህይወት እንዲኖርህ ነው የምፈልገው። ያው ለሚወደው ሰው መልካም ነገር ነው ያለበት እና እኔ ደግሞ ከምወዳቸው ሰዎች አንደኛው አንተ ስለሆን ስለዚህ ትልቅ ደረጃ ደርሰህ ጥሩ ህይወት እንዲኖርህ ነው የምፈልገው እና ትልቅ ደረጃ መድረስ ስለሌለኝ ስላለኝ ማለት ነው የሚደረስ በፍቅረኛ ወይም በስንድና ማለት ነው። ዋናው ዓላማ ሃይማኖት ነበር። ያው ትልቅ ዓላማ አለ። ደረጃ መድረስ እፈልጋለሁ እና አሁንም ቢሆን ደረጃ የደረሱ ባለስልጣን ስላለው ሳይሆን አንደኛ ጠንክሮ በመስራት ጠንክረህ ስራ ስራተሽን እየነበር ማለት አንቺ ከኔ ጋር ስለነበር ዓላማ ተሽከናል ከሌላም ሰው ጋር ከማንም ጋር ሆነሽ አለኝሽን ዓላማሽን እንደሚለው ነገር የለም። ስለዚህ እና እሺ አሁን አድርግልኝ በኦዲየንሶቻችሁ ፊት ቤተሰቦቼ እናንተ ሚቅርታ አንተ ሚቅርታ ታደርግልኝ ስለዚህ አሁን እንደዚሁ በቃ ገና እንላለን አይደለም አይደብርም። አሁን ከእንደዚህ አይነት ሞት አታስብም። ሞታላ በቃ አሁን ብሎ እንዳሳለፍ ነው አይነት ምርጥ ጓደኛ እንሆናለና እንሆናለን። አይ እንደደበረው እኮ ፊት ያስታውቃል እኮ ደግሞ ይቅርታ እንደዚህ ዝናብ እየዘነበ ቪዲዮ የምንሰራው በጣም ስለደበረኝ ነው ማለት ቁጭ ብዬ በጣም አሰብኩኝ ምናምን ሰው ምንድን ነው ያደረግሽው ምንድን ነው የሆንሽው ምናምን ነገር ብዬ አስቤ ነው ዛሬ። ስለዚህ ዝናብ እንደዚህ እየተመታው